ትሁቴ የምን መልፈስፈስ ነው? ያደግንበታል እንዴ እንደዚህ አይነት መንገድ? ለሄድ ነው። የት ነው የምትሄደው? ቆይ አብረው ነው እንደ አንድ ቦታ ሄዱት? ይሄ ነገር የኔና ያንተ ጉዳይ ብቻ። እሺ እሱ ሰምቶ ለኔ ሚስጥር የሚሆነው ምንድነው? አንተ የማሰማውማ ያው አንተ የማታውቀው የቤተሰብ ሚስጥር ነው። ከሷ ምን ጉዳይ ነው? እኔ ከራሴ በላይ አንቺን እንደምወድሽ እስካሁን ካልገባሽ ከዚህ በኋላ በማሳጅ ተረጅ። አቤት። ምን? ወዴት ነው? ሩቅ ነው ቤቢ። የት ነው ሩቅ? አሁን ላንተ ማስረዳበት ጊዜ የለኝም። እንገናኛለን። እሺ ቻው። አባዬ እንሂድ። የት ነው የምንሄደው? ባለቤት ያለችበት እንውጣ ብለናል። ትሁቴ ስራ ተሻል እንዴ? ደውለውልኝ እኮ ነው አባዬ፣ ኑ ብለውናል። ይልቅ እንዳትዘረፊ። ማን ነው የሚዘርፈኝ? ደግሞ ሰዓቱን አይተሽዋል? አዎ አባዬ አይቼዋለሁ። እና ስንት ሰዓት ሄደሽ ስንት ሰዓት ልትመለሽ? አላቅም አባዬ። አላቅም ብሎ ጉዞ የለም ትሁቴ። አባዬ ምንድነው ቆይ ፍላጎትህ? መኖር፣ ዝም ብሎ መኖር። ግን ደግሞ የተሻለ ነገር አለ እያልኩ ነው ትሁቴ። ሲጀመር በዚህ ሰዓት እግርሽ እንዳታነሽ። ይሄ ትልቅ እድል ነው እያልኩ እኮ ነው። እና ከጨለማ ልትደርሺ ነው። ያኔ የምታገኙ ሰው የለም። የጅብ ራት ነው የምትሆኙ። አርፈሽ ተቀመጪ። አባዬ በቃ እኔ እሄዳለሁ። ከፈለክ ደግሞ ቅር ስርዓት። ከዚህ ንቅንቅ እንዳትይ። ምንድን ነው የሚያጨቃጭቃችሁ? በዚህ ሰዓት ክፍለ ሀገር ካልሄድኩ እያለች ነው። አባዬ ይሄ ነገር የኔና ያንተ ጉዳይ ብቻ ነው። ሄጄ ራሴን ጎዳለሁ ስትይ ግን ሌላ ሰው ማወቅ አለበት። ይሄንን ነገር አባዬ ለሱ እንደነገርከው ለናቲም እንዳትነግረው። ምንድነው እኔ የማልሰማው ጉዳይ? አንተ የማሰማውማ ያው አንተ የማታውቀው የቤተሰብ ሚስጥር ነው። ተመስገን። እሺ ንገሪው። አርፈህ ምን አታስተምም? ልክ ነሽ። በሽታዬን ባስታመም ይሻለኛል። ትውጣለች ነው። ቆይ ሰውዬ መቼ ነው ወደ ቤት የሚሄደው? መድኃኒቱን ሲጨርስ ነው። ትሁት እኔ እየፈራሁ ነው። አንቺን ይዞብኝ የሚሄድ እየመሰለኝ ነው። እኔ ቁስለኝ እንዴ ዝም ብዬ የሚሄደው? አይደለም ትሁቴ። እሺ እሱ ሰምቶ ለእኔ ሚስጥር የሚሆነው ምንድን ነው? ለአንተም ለሱም ነው ሚስጥርነቱ። ግን ደግሞ እሱ ድንገት ሰማ። በቃ እንድናደድ እያደረገኝ ነው። አንተን ሊያናድድህ እንደሆነ ከገባህ በቃ አንተ አትናደድለታ። ቆይ ታክሟል አይደል? መንቀሳቀስ ይችላል። አሁን ለምን አታስወጡትም? አሁንም ነገሮች እየገባህ አይደለም እኮ። እሺ አስረጅኛ። ይሄ እኮ ማስረዳት ያለብኝ ነገር አይደለም። ቆይ ይሄ ቤት የማን ነው? ያባዬ። እና እስኪ ንገረኝ፣ እኔ በአባዬ ቤት የማስወጣት የማስገባት መብት አለኝ? አንቺ እኮ ልጁ ማለት ነሽ። ልጁን ብሆን ስልጣን የለኝም። ቤቱ እኮ ነው። የፈለገውን ሰው የማስገባትም የማስወጣት መብት አለው። እያወራሽ እኮ ነው። ወዴት ነው የምትሄጂው? አባዬ የት ልትሄድ ፈልጋ ነው? ተው ልጄ፣ የማይሆን ቦታ ነው እኮ። ያ ቦታ የት ነው? ቦታውማ ሚስቴ የተቀበረችበት ቦታ ነው። እሺ አጥንቷን እንኳ ብናገኝ እዚሁ አጠገቤ አድርጌ ስፈልግ ሄጃታለሁ ብዬ ነበር። አጽሟን ማግኘት ቢከብዳት የማይሆኑ ሰዎችን ወሬ እየሰማች
በህይወት አለች እያለች መከራዬን ታበላኛለች። አንዴ ትሁት እንደዚህ ተሸውዳ አስበው እስኪ አንድ ቀን እንኳን ያለኔ መቆየት የማይችለው ሚስቴ 12 ዓመት ብቻውን። ልክ ነው። የማይመስል ነገር ይመስላል። ልክ ነው፣ የማይመስል ነገር ነው። እስኪ ንገራት። ደግሞ አንተን ካልጎዳ እሷን ማጣራት ያለባትን ነገር ታጣራ። ያልዳነ ቁስል እንኳን ልትጫነው በእጅ እንኳን አይነካም። አዎ፣ ግን ደግሞ መዳን ያለበትን ነገር የግድ ነክተህ ነው የምታድነው። ተመስገን። የምልህን አሰማም ወይስ አንተንም? አይ አባዬ፣ እኔም እሷን መቼም አብረን ሆነን አንሞኝም። አባዬ እሷ ትሞክር። ምናልባት በህይወት የመኖር 1% ቢኖራትስ? አንተም እዚህ ጅልነት ውስጥ ልገባ ነው? ለነገሩ አንተም እኔም አንድ ነን። ባይሆን እኔ አብሬያት ሄጄ ነገሮችን አያለሁ። ይልቅ እንድትተው እዛ እንዳትሄድ አድርግና ውለታው አይደለም። እሺ አባዬ። ትሁቴ አብረን እንሄዳለን። የት? የአባዬ ሚስት ፍለጋ። እንዴ ለምን እንደዛ አልክ? አንድ ጉዳይ ከተፈታ ምናልባት ቀጣይ የኔ ጉዳይ የሚገደል ስለሚሆን። ለራስ ነው? አዎ ለራሴ ነው፣ ግን ደግሞ ለአንቺም ጭምር ነው። ለአንቺ? አዎ። አንደኛው ብቻሽ እንዳትሆኚ፣ ሁለተኛው ደግሞ ምናልባት እውነትስ ቢኖርሽ። እውነት ቢኖርሽ? ውሸቴን ለምን እንደሚመስላችሁ ምንም አልገባኝም። የሚያምንሽ አግኝተሻል? ቤት ያምናኝ ነበር። አባዬንም ልታሳምነው ቃል ገብታልኝ ነበር፣ ግን ደግሞ እህቷን ይዛ ጠፋች። ነገ አብረን እንሄዳለን። ግን እኮ አሞሃል። አዎ፣ ግን ደግሞ ችግር የለውም። እሺ፣ አመሰግናለሁ። ምንም አይደለም። ምን ልታደርግ መጣ? ቤቴን ፈልግ። የለችም፣ ቤት ለቀዋል። አይ አላምንህም። ማን እመነኛል? አይሆንም። ምንድነው ከነሱ የምፈልገው? ቆይ በተለይ ደግሞ ከሂዊ። ከሷ ምንም ጉዳይ የለኝም። ይኸውልህ ባለፈ ያልከውን ግን አልረሳሁት። እሱን እንኳን ቤቴን ላስፈራራት ፈልጌ ነው። ታዲያ በሂዊ ነው የምታስፈራራት? እሺ ታዲያ ሌላ የምትነግረኝ ደካማ ጎን አለ? ንብረታችን በሙሉ እሷ ጋር ነው። እኔ ስለሱ አይመለከተኝም። ይኸውልህ የሚመለከተኝ ስለ ሂዊ ጉዳይ ነው። አሁን ጥያቄ ይመልስልኝ። የት ናቸው? ይኸውልህ ቤት ለቀዋል አልኩ። ካላመንክ ደግሞ ትሁቱን ደውለህ መጠየቅ ትችላለህ። የሁሉ ገንዘብ ይዛም አታደርገው። ይቅርታ አባዬ፣ ከመሸ መጣሁ። ምንም ችግር የለም። ቤት ነው። ትሁት እነ ቤቲ ቤት ለቀዋል እንዴ? አዎ ለቀዋል። የት ገቡ? አላወኩም፣ አልነገሩኝም። እየቀለድሽ ነው? ስልኳም ዝግ ነው። እኔ ደውዬላት ስልኳ አይሰራም፣ የእህቷም አይሰራም። ምን ፈልገህ ነው? ምን ፈልገህ ነው ማለት ምን ማለት ነው? እኔ እሷ ጋር ምንም የለኝም ናቲ። እኔ እስከማውቀው ድረስ ያንተ የሆነ ምንም ነገር የለም። አለ ትሁቴ። የእናቴ ገንዘብ የኔ አይደለም እንዴ? ሊሆን ይችላል፣ ግን ደግሞ ከእናትህ ጋር ነው መነጋገር ያለባት። ከእሷ ጋር ሊግባቡ አልቻሉም። ከአንተም ጋር አትግባቡ። በግድም ቢሆን ከኔ ጋር ተስማማለች። እንደዛ ካላችሁ በህግ ብትጠይቋት ነው የሚሻለው። አምባጓሮ አያስፈልግም። ቆይ እሷን እየደገፍሽ ነው? ቆይ በህግ ትጠየቅ ማለት እሷን መደገፍ ነው? ትሁቴ ቡና ልንጠጣ ነበር እኮ አይደል? እንዴ አባዬ? ገረድህ አይደለችም እኮ። አዎ ገረድ አይደለችም፣ ለኔ ንግስቴ ናት። ኡፍ
ሰውየው በቤት ይረፍበት። አትጨቃጨቁብኝ አቦ። ወዴት ነው? እሷ ሐኪም ቤት፣ እኔ ደግሞ ገበያ። አብረሽ ልምጣ? አይ አያስፈልግም። ለምን እንዴ? ገበያ ውስጥ ምን ትሰራለህ? ናት አባዬ አለ? አለ አገኘ። እሺ ቀስ ትሁቴ አልደከመሽም? አረፍ እንበል። እሺ ትሁቴ ምን ትዝ አለሽ? ምንም። እንዴ ትሁቴ ሀገርሽ ትዝ አይልሽም? ቀየሽ ትዝ አይልሽም? ጥሩ ትዝታ የለኝም። ደግሞ ደስተኛ ለመሆን ብዬ ሰው አልገደልኩም። ትሁቴ አንቺ እኮ እኔን ልትረጅኝ ይገባ ነበር። ምን አይነት አፍቃሪ ነው፣ ምን አይነት ታጋሽ ነው ብለሽ ልትረጅኝ ይገባ ነበር። አልልህም። በጣም ራስ ወዳድ ነው። ትሁቴ እኔ ከራሴ በላይ አንቺን እንደምወድሽ እስካሁን ካልገባሽ ከዚህ በኋላ በማሳይሽ ተረጅ። እሺ አሁን ለሌላ ጉዳይ ነው የመጣነው አይደል? አዎ በቃ እንዴት ነህ? እናትህስ እንዴት ናት? ደህና ነኝ። ደህና ናት እሷ። ትሁት ገበያ ብላ እኮ ቀረች። ገበያ ሄዳ ነው ብለህ ነው? ማለት እየዋሸችኝ ነው? አላልኩም፣ እኔ አላውቅም። እስኪ አባዬ አንድ ጥያቄ ልጠይቅህ። እሺ ጠይቅኝ። ቆይ እኔ መጥፎ ነኝ እንዴ በአንተ እይታ ለትሁት? በፍጹም አይደለህም። እኔ ነው ወይንስ ተመስገንን ነው እንድታገባ የምትፈልገው? እሷ የወደደችው ነው። አባዬ እሱ እኮ ብዙ ነገር አድርጓታል። የኔ ልጅ እሷ እሱን ከወደደችው እኔ ምን አገባኝ? ከእሷ ጋር መስማማት ነው። አንተንም ከወደደች እንደዛው። አንተንም እንድትመርጥ ከፈለግ ከክፋት ራቅ። አባዬ ክፉ አይደለሁም። ክፉ ነው አላልኩም፣ እየመከርኩ ነው። እኔ ያልኩት ከክፋት ራቅ፣ ጥሩ ሁንላት። እሷ አንተ ፍቅረኛ ናት፣ መሀል ላይ ካላጠፋ። እሺ ጥሩ። ተጠንቅቀሽ ተነሽ እንጂ የቆሰለ ሰው እኮ ብዙ አይደግፍ። ደግፈኝ አላልኩም። አንቺማ ምንም ብለሽኝ አታውቂም፣ እኔ ነኝ እንጂ። እሱንም ማወቅ ጥሩ ነው። ቁም ነገር እያወራን እንጂ። ምንድን ነው? የአባዬ ሚስት ተገኘች። ከዚያስ? እንደምትገኝ አምነሃል? አምነኛል? ትሁቴ መቼም እብድ አይደለሽም። ዝም ብለሽ ሀገር አቋርጠሽ ይዘሽኝ አትመጭም። እንደ እውነት በሆነ እሷ በሆነች ትሆናለች። ከዛስ? ተስፋ ስለሰጠኝ አመሰግናለሁ። ከዛማ በቃ ትሁቴ ጥያቄ ያልገባሽም ነው? ያንቺ ነገር ያሳስበኛል፣ ህይወትሽ ያሳስበኛል። ለምን? ምን ሆንኩኝ? በቃሽ፣ እሰው ቤት በቃሽ።
ዝቅ ማለት በቃሽ። አሁን እኮ ሰው ቤት እየሰራሁኝ አይደለም። አዎ፣ ግን አሁንም ለራስሽ እየኖርሽ አይደለም። አውቃለሁ፣ ልክ ነህ። ግን ይሄ ጉዳይ ነገሮችን ይቀይራል። ልክ ነሽ። ከተገኘች በኋላስ? ቤተሰቦቼ ጋር ሄዳለሁ። ከዛስ? አላቅም። በቃ ከዛ በኋላ የሚፈጠረው ደግሞ በጥያቄ አታፋጥኝ። ቤተሰቦቼ ጋር ሄዳለሁ። ከዛስ? አላቅም። ከዛ በኋላ ምን እንደሚፈጠር አላቅም። በጥያቄ አታፋጥኝ። ቤቢዬ አንተ እኮ ገና ልጅ ነህ። ምን ፈልገሽ? ይሄ ቤት እኮ ሊከራይ ነው። አይከራይም። በፍጹም እዚህ ቤት ማንም አይገባም። ለምን ሲባል? እማዬ በቃ አይከራይም። እዚህ ቤት የዩቪ ጠረን አለ፣ ትንፋሹ አለ። ቤቢ አትጃጃልብኝ። እንደውም ከዚህ በኋላ የኔ ክፍል ነው የሚሆነው። ክፍልህስ? አከራይ። ቤት ውስጥ ያለ ክፍል እንዴት ይከራያል? አልሰራም። ምንም አልፈልግም። በቃ ሰላም ብቻ ነው ፈልገው። ይልቅ አትጃጃል። ተነስና ስራህን ስራ። አሻንጉሊት እኮ አይደለችም፣ ሰው ናት። እሺ እንደዛ ከሆነ ትምጣ። ነይ በላት። የት እንዳለች የት አውቃለሁ? ጭራሽ እኮ ነው የጠፋችብኝ። እኮ ላንተ ሲባል ትምጣ አልኩህ እኮ። ባገኛትስ ኖሮ እዚህ ቤት መልሼ አምጥቼ በሽታ ልሰጣት ነው? ከፈለክ ጠይቅ። እኔ ውጡ አላልኩም። ምን ነው ብለሽ አታውቂ? አውቃለሁ። የወጡ ሰዓት ግን አላልኩም። በቃ ተይኝ፣ እዚሁ ልቀመጥበት እንዴ? እሷን ላስብ። ጋሼ እዛ ጋ ናቸው። ና ቀስ በል ጋሼ። እንዴት ነሽ? አንቺ ልጅ ትላንት አይደል የደወልኩልሽ? አዎ፣ ግን መሸብን። ከከተማ አይደል የምንመጣው? እናንተ ሰዎች ግራ እያጋባችሁኝ ነው። አባባ ይቅርታ፣ ግን አሁንም ሌላ ሰው ይመጣል እንዴ? ትላንት ሌላ ሰዎች መጥተው ነበር። አላሳይም ብዬ አምባጓሮ ተፈጥሮ ነበረ። ምን ተፈጠረ? እነማን ናቸው? እኔ ስንታችሁን አውቃለሁ። ለእግዚአብሔር ብዬ ነው። እኔ ከቤተሰቦቿ ጋር እንድትገናኝ ይፈልጋለሁ። እመኑኝ አባባ፣ ትክክለኛ ቤተሰቦቿ እኛ ብቻ ነን። ትላንት ከቀረሽ እሑድን ነበር መጠበቅ የነበረብሽ። እባክዎትን አባባ፣ በመጠበቅ ውስጥ ተስፋ እየቆረጠብን ያለ ሰው አለ። እያስቸገርሽ ነው። እኔ ልጅ እውሎት አባባ ሞታለች ብሎ እዚያ 12 ዓመት አዝኖ የተቀመጠ ሰው አለ። እዚህ እናንተ ከምታቋትና ከምትፈልጓት በላይ እዚያ ጋር በጣም የሚፈልጋት ሰው አለ።
ጋሼ ብዙ መጣን እኮ አንደርስም እንዴ? ለዛ እኮ ነው ስራ አታስፈቱኝ አልኩት። ቆይ ጋሼ ብዙ ይቀረናል? ደርሰናል። ትንሽ ነው፣ እዛ ጋ ነው። ስንመለስም እንደዛው ነው? እየቀለድሽ ነው የኔ ልጅ? እና በአየር አትመለሽ። በቃ አለቀልን። ትሁቴ የምን መልፈስፈስ ነው? ያደግንበታል እንዴ እንደዚህ አይነት መንገድ? ራቃ በጣም እኔ እያለሁ ትፈሪያለሽ? ደግሞ ኔትወርክ እየጠፋ ነው። አባዬም ያስባል። እንመለሳለን፣ አታስቢ። ፍጠኑ። መቼም የከተማ ሰው ደካማዎች ናቸው። አባባ እንዳንቀድሞት ብለን እኮ ነው። ወገኞች እስካሁን አልመጣችም እንዴ? አልመጡም እስካሁን። ቆይ አብረው ነው እንዴ አንድ ቦታ ሄዱት? አዎ እዛ የተረገመ ገጠር ነው ሄዱት። ገጠር? ለምን ያረፈች ሚስቴን ሰላም እንደሚያሳጧት እኔንም ለምን ሰላም እንደሚነሱኝ አላውቅም። እኔ እኮ ግራ የሚገባ። ቆይ ተመስገን ምን አግብቶት ነው? ብቻውን እንዳትሄድ። ሰው እንደ ከ12 ዓመት በኋላ የሞተ ሰው ይኖራል ብሎ ያስባል? ቆይ እኔ ከእሷ ጋር ለመሄድ አንሼ ነው? እኔ ስለ እናንተ ጉዳይ ምንም አያገባኝ፣ ግን እሷ የሆነ ነገር ብትሆን ለእኔም ጸጸት ነው። ቤተሰቧም ዝም አይለኝም። እሱስ መች ይታመናል? ሰው በሌለበት ቢያጠቃስስ? እንዴት እንደዛ ያደርጋል? የሚወዳት ሴት ናት። አንተ ደግሞ አትቀባጥር። ወይ ካልሆነ ልሂድ እንዴ? ታውቀዋለህ እንዴ? አላውቀውም። እና የት ብለህ ነው የምትፈልጋት? እጠይቃለሁ። ስልካቸው አይሰራም። አባዬ እባክህ ተረጋጋና ቁጭ በል። ያለን ምርጫ መጠበቅ ነው። መጣው። አንተ ደግሞ እዚህ ምን ትሰራለህ? ትሁትን ፈልጌ ነበር። አየህ አንተ አሁን ባይኔ መጣ። ትዝ አለህ አይደል? ይኸውልህ ለጸብ ወይም ለነገር አይደለም የመጣሁት። ምን ፈልገህ ነው? እኔ ልጅ ትሁትን ፈልጌ። ለምን ፈለካት እያልኩህ እኮ። ተረጋጋ እንጂ ናቲ። የኔ ልጅ ለምንድን ነው የፈለካት ግን? ምናልባት ቤት ትደውላላት ከሆነ ብዬ። አንተ ግን የዛች ልጅ ጓደኛ ነህ? አዎ። ወደ ማታ ትመጣለች። ነገ ብትመጣ ታገኛታለህ። እሺ፣ አመሰግናለሁ። ምንም አይደለም። ደህና ነው። ናቲ ጸሎት አድርግ። ለምኑ? ምንም ሁኔታ እያማረኝ አይደለም። ቤቱ እዛ ነው። እና ብቻችን ነው እንደምንገባ ጋሽ?
የኔ ድርሻ ማሳየት ነው። አባባ ከኛ በተሻለ ኮርሶ ይግባባታል። እኔ እናንተን ይዣችሁ ስመጣ አምኜ ነው። እኛ ብቻ አንዴ እናግኛት እንጂ ምንም አይፈጠርም። ስንትም አይታመናል። ሴትዮ አንድ ነገር ብትሆን እሱ አምጥቶ ነው አይደለም የሚባለው? ይጠብቁናል ጋሼ። ገብታችሁ ኑ ብያለሁ። ስንመለስ አናውቀውማ። ለምን? አረ ማውቁ ሳይጠፋንም አባባ ባይሆን እንዲያግባቡን ነበር እንጂ። ይቅናችሁ፣ ድንገት እንዳታስደነግጧት እሺ? ለሱ ችግር የለውም። በቃ እንግባ። ደህና ዋል። ወዴት ነው? ልሄድ ነው። የት ነው የምትሄደው? የፈለኩበት። አንተ ህፃን ልጅ ነህ እንዴ? ቆይ አይደለሁም። ለዛ እኮ ነው ራሴ ልችል የምወጣው። አትጨማለቅ፣ ግባ። ቆይ ሰው መተው አታውቁም እንዴ? በቃ እኔ አስጠልቶኛል። ከእናንተ ጋር መኖር፣ እዚህ ቤት ውስጥ መኖር አስጠልቶኛል። ዘው ብለህ መውጣት አትችልም። ስነ ስርዓትን ያዝና ግባ። አልገባም አልኩሽ እኮ እማዬ። ቢፈልጉ ኖሮ ሲሄዱ ይነግሩሃል። አንዷ ባትነግርህ አንዷ ትነግርህ ነበር። ያንቺን ምላስ ፈርተው ነዋ። ማንም እናት የምትመኘውን የተመኘሁት። የተናገርኩት ግልጽ ነው። ግልጽ ምንድን ነው? ሰው መስበር ነው ግልጽነት? እንደውም እሷ የሌለችበት ግቢ ውስጥ አልኖርም። እንግዲህ እኔን ገፍትረኝ ውጣ። ማዘር ማን ነው? ማን ነው? ማዘር ማን ነው?